ሚስት የባሏን ቤተሰቦች እጅግ በጣም ትጣላለች ሲባል በጣም ትጣላለች። ከዛ ከለታት አንድ ቀን ባሏ የሆነ ደርስ ሊሰጣት ትምህርት ሊሰጣት ፈለገና ቤተሰቦች ነገ ይመጣሉ ይላታል። ከዛ በኋላ ምን ሊሰሩ ነው የሚመጡት? እኔ እንግዳ መቀበል አልፈልግም፣ እንግዳ መቀበል ሁኔታ ላይ አይደለሁም፣ ደብሮኛ ምናምን አለች። ከዛ በኋላ አይ ማምጣት አለባቸው ስለሚመጡ ቤተሰቦች እባክሽን የሆነ ነገር ሰርተሽ ጠብቂ ምናምን ብሎ ያሳምናታል። እንደምንም ብሎ ለምኖ ያሳምናታል። ነገር ግን ሲመጡ የተሻለ ቤተሰቦችን ያኔ ሙናሲብ የሆነ ለነሱ የሚበቃ የሆነ ቤተሰቦች ሁላቸውም ስለሚመጡ የሚበቃ የሆነ ምግብ ሰርተሽ ጠብቂያቸው፣ ቤቱንም አጸዳጁ፣ እኔ ስራ ስመለስ እባክሽን ጥሩ ሁኔታ ላይ ሆኖ እንዳገኘው ፈልጋለሁ ምናምን ይላታል። ከዛ በኋላ እየጠፈሻት እሺ ብላ ዝም ትለዋለች ማለት ነው። ከዛ በኋላ ዙሁር አካባቢ ይመጣል። እሱ ሲመጣ ግን እንደነበረ ቤቱም እንደዛው እንደቆሸሸ ነው። ምንም ነገር የሰተረችው ነገር የለም። እንደዚሁም ደግሞ ምግብ አልሰራሽም እንዴ እስካሁን ምንም አላደረግሽም ምናምን ሲላት ምንም አላደረግኩም ባክህ አለችው። ለምን ሲላትኝ ሲመጡ ያው ቤታቸው ስለሆነ እንደ ቤታቸው ስለሚያዩትኝ ያገኙትን እኛ እንደምንበላው በልተው ይሄዳሉ ብዬ አስቤ ነው። ያው እንግዳን አይደሉም እነሱ ቤቱ እንደሚያውቁት ነው። ስለዚህ ምንም ችግር የለውም ብላ ትመልስለታለች ማለት ነው። ከዛ በኋላ በጣም ያኔ አዘነባት። እንደዚህ ነው የምትይው ይላት። አዎ ባሌ ምናምን ብላ አላገጠች ማለት ነው። ከዛ በኋላ ወጣ ሄደ። እሱ ወደ ቤቱ ተቆረቆረ። ቤቱ ሲቆረቆር ግን የመጡት የሱ ቤተሰቦች ሳይሆኑ የሷ ቤተሰቦች ነበሩ። አባቷ፣ እናቷ፣ ወንድሟ፣ እህቷ ምንም ሁላቸውም መጡ። ከዛ በጣም ደነገጠች። እንዴት መጣችሁ? እንዴ ማን ጠርቷችሁ ነው ምናምን ብላ ስጠይቃቸው ባልሽ እኮ ሰርፕራይዝ አድርጓትኝ ሳትነግራችሁ ይሷ እንግዳ ስለምትወድ በጣም ዛሬ እንግዳ ይመጣል ምናምን ብያታለሁኝ። እንግዳ እንደሚመጣ እንጂ እናንተ እንደምትመጣ አልነገርኳትም። ስለዚህ እንዳትደውሉላት እንዳትነግሯት ብሎን ነው። ስለዚህ እንደተዘጋጀች ስለነገረን መጣን ብለው ይነግሯታል። ከዛ በኋላ በጣም ተናደደች እና ለባሏ ደወለችለት። ባሏ ደውላ ምን አለችው? ለምንድን ነው ዛሬ ቤተሰቦች እንደሚመጡ ያልነገርከኝ ስትለው የኔ ቤተሰቦች ማለት ያንቺ ቤተሰቦች አይደሉ በያስተናግጃቸው ይላታል። ከዛ በኋላ ቤት ውስጥ እኮ ምንም ነገር የለም፣ ምንም ነገር አላዘጋጀሁም፣ እንዴት እንደዚህ ታደርጋለህ ምናምን ስትለው አይ ቤተሰብ አይደሉ የቤቱን ነገር ይብሉ፣ ቤቱ ያፈራውን ምናምን አንቺ ቅድም እንዳልሽው ይብሉ ይሱን ይላታል። ከዛ በኋላ በጣም ተናደደች እና ትምህርቱ ገባትኝ። ከዛ ካሁን በኋላ እንደዛ እንዳታደርግ ነው ባሏም እንደዛ ያደረገው ማለት ነውና ከዚህ ብዙ የምንወስደው ትምህርት አለ። የመጀመሪያው የአላህ መልእክተኛ አለይሂ ሰላቱ ሰላም በዚህ ዙሪያ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ለነፍሲሂ፣ አንድ ሰው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ማለት አላህ መልእክተኛ አለይሂ ሰላቱ ሰላም። ከቤተሰቦቻችን ከባል ቤተሰቦችም ከማንኛውም ሰው ጋር ስንኖር በአኽላቅ ሊሆን ይገባል። አኽላቅ የሚባለው ነገር ከኛ ጋር የተጣመረ ሊሆን ይገባል። የነፈላን እንደዚህ ስለሆነ እንደዛ ስለሆነ በተለይ ደግሞ የባል ቤተሰብ ሲሆኑ በደንብ ማክበር ይጠበቅብናል። አክብሮት የምንችለውን ያክል ልናደርግላቸው ልናስደስታቸው ነው የሚገባው ማለት ነው። እና ፍትሃዊ መሆን አለብን። ቤተሰቦቻችን ላይ እንዲከሰት የማንፈልገውንም በባል ቤተሰቦችን ማድረግ የለብንም። ምናልባት እነሱ ባል ስለሚወደን ስለሚያከብረን የሱን ክብር ይበልጥ ጎላ ልናደርግ እንጂ የሱን ክብር ምንም ቢሆን ቤተሰቦች ናቸው። ሀታ ለመጥፎ እንኳን ቢሆኑ ማለት ነው። ቤተሰብ ነው። ፍቆ መጣል አይቻልም። መጥፎ እንኳን ቢሆኑ ታግሶ ማለፍ የሚባል ነገር፣ ሰምቶ ማለፍ የሚባል ነገር ሊኖር ነው የሚገባው። በምንችለው አቅም ደግሞ ቤት ባፈራው ነገርም ቢሆን ጽድት ልትብለን ራሳችንን እንጠብቀን አስተካክለን ቤተሰቦቻችንን ማስተናገር ነው። እንደ ቤተሰቦቻቸውን ማየት ያለብን ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ኢነላህ ያእሙሩ ቢልዐድል፣ አላህ ሱብሓነሁ ወተዓላ ፍትሃዊ እንድንሆን ያዘናል። ወልኢሕሳን በማሳመርም እንደዚሁ ያዘናል። ወኢታኢ ዚል ቁርባ ለቤተሰብ ለዝምድና ቤተሰቦችም ደግሞ መስጠትም እንደዚሁ ያዘናል። ወይንሃ عن الفحشاء والمنكر الله سبحانه وتعالى فحشاء مطفو زموت بهونه ما منزل በሚሆነ ነገርም እንደዚሁ ይከለክለናል ማለት ነው። ስለዚህ الله سبحانه وتعالى በመልካም ነገር እንድንነስ ፍትሃዊ እንድንሆን በማንኛውም ነገር አዞናል ማለት። ስለዚህ ፍትሃዊ መሆን አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ያኔ መልካም ስነ ምግባርን ለማለ انما بعثت ሊኡተሚመ መካሪመ አልአኽላቅ ነው ያሉት። የመልካም ስነ ምግባርን ላሟላ ነው የመጣሁት ብለዋል ያላህ መልእክተኛ። ስለዚህ እኛም ደግሞ መከተል ያለብን የአላህ መልእክተኛ አለይሂ ሰላቱ ሰላም ባዘዙ መንገድ እሳቸውን ነው መከተል። እሳቸውን እንወዳለን ካለን እሳቸው ለቤተሰብ ለጓደኛ ለባል ቤተሰቦች እንዴት ነበረ ሲሆኑ የነበረውን የሚለውን ነገር ከእሳቸው ነው መውሰድ ያለብን። የአላህ መልእክተኛ አልቢሩ ሁስኑል ኹሉቅ አለ ያላህ መልእክተኛ። ቢር ማለት መልካም ጥሩ ነገር ማለት እኮ
ሁስኑል ኹሉቅ መልካም ስነግባር ነው አሉ። ወልኢስሙ ኢስም ማለት ደግሞ መሐካ ፊ ነፍሲክ በነፍስህ ያኒ መጥፎ መስሎ የታየህ ነገር ነው አሉ። طيب ስለዚህ እኛ ይሄ ነገር ስህተት እንደሆነ እናውቃለን እንደዚህ ማድረጋችን። ስለዚህ አኽላቃችንን ከማንኛውም ሰው ጋራ ማስተካከል አለብን ማሳመር አለብን። የአላህ መልእክተኛ አለይሂ ሰላቱ ሰላም አክመሉ ሙእሚን ያኒ በጣም ሙልት ያለው ሙእሚን የሚባለው ኢማኑ ሙእሚን ወይም ደግሞ ሙልት ያለ ኢማን አለው የሚባለው አህሰኑሁም ኹሉቃ ያኒ ስነ ምግባሩ ያማረው ነው አለ አላህ መልእክተኛ አለይሂ ሰላቱ ሰላም። ግልጽ ነው። ወኺያሩኩም ሊማን ነው ሊሳኒህም ሊሳኑ ወይም ደግሞ ኺያሩኩም ለና ከናንተ ምርጡ ማለት ደግሞ ሊሳኑ ወይም ደግሞ የምላሱ ጥሩ የሆነ ነው አለ አላህ መልእክተኛ አለይሂ ሰላቱ ሰላም። እና ስነ ስርዓት መያዝ አለብን አኽላቃችንን ማስተካከል አለብን። የአላህ መልእክተኛ አለይሂ ሰላቱ ሰላም ማ ሚን ሸይኢን አስቀሉ ፊ ሚዛኒ ከሚዛን እኮ በጣም ከባድ ነገር አላየሁም ሙእሚን ከአንድ ሙእሚን አለ የውመል ቂያመቲ ትንሣኤ ቀን ሚን ኹሉቅን ሐሰን ከመልካም ስነ ምግባር የበለጠ አሉ። ስለዚህ ስነ ምግባራችን ከማንም ሰው ጋር ቢሆን ማስተካከል አለብን። ደግሞ በተለይ ደግሞ የቅርብ ቤተሰብ የባል ቤተሰብ ምናምን ሲሆን ደግሞ ከዛ በላይ መሆን እንዳለበት ነው የምንማረው። እንግዲህ ከታሪኩ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። ከዛ እንግዲህ ለራሳችን የምንወደውን ለቤተሰብ ለባላችን ቤተሰብ ለሌሎች መውደድ እንዳለብን ማስተካከል እንዳለብን ተምረናል። እንደገና ደግሞ ባሏ የሰጣት ደርስ ደግሞ በጣም ተመችቶኛል። በዚህ መልኩ ስርዓት እንድትይዝ ወይም ደግሞ በዚህ መልኩ ራሷን እንድታስተካከል ራሷን እንድትፈትሽ ወደ ራሷ እንድትመለስ ማድረጉ በጣም ደስ የሚል ነገር ነው። ያኔ ቤተሰቦችን ካልወደድሽ ማፈታሻለሁ ወይም እንደዚህ አደርግሻለሁ ወይም እሷን ተነስቶ ከመማታት ይልቅ በዚህ መልኩ ያኔ ትምህርት መስጠቱ እኔ በጣም ወድጄዋለሁ። ሂክማ ያለው በጣም ጥበብ የተሞላበት ትምህርት ነው የሰጣትና እንደተማራችሁበት ተስፋ አደርጋለሁ። አላህ ይحفظكم። السلام عليكم።